አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት የአላህ ሰላምና ዝነት በእናንተ ላይ ይሁን። በዛሬው ፕሮግራማችን የምናየው የድግምት ዋና ዋና ምልክቶችንና እንዲሁም ደግሞ መፍትሄዎችንና መጠበቂያዎችን በአላህ ፍቃድ በዝርዝር እናያለን። አብራችሁን ቆዩ። እንግዲህ ድግምት ብዙትና ወንድሞቻችንን እያሰቃየ የነበረ አሁንም ደግሞ እያሰቃየ ያለ እጅግ በጣም መጥፎ የሆነ ነገር ነው። እስኪ ዋና ዋና የሚባሉትን የድግምት ምልክቶችን እናያቸው። የመጀመሪያ በህልማችን የምናየው ጅብን እንዲሁም ደግሞ ጥቁር እባብ ሲነክሰን የምናይ ከሆነ፣ ጅብ ሲነክሰን የምናይ ከሆነ፣ እንዲሁም ደግሞ ጥቁር ድመት ስትቧጭረን የምናይ ከሆነ፣ እንዲሁም ደግሞ ሌላ ጊንጥ አስፈሪ አራዊት ነገር በህልማችን ሲነክሰን አንድ ጊዜ ሳይሆን በተደጋጋሚ ሲነክሰን የምናይ ከሆነ ይህ የድግምት ምልክት ሊሆን ይችላል። በተለይ ደግሞ ጥቁር እባብ የምናይ ከሆነ የሚነክሰን ከሆነ በቤታችን ውስጥ የምናይ ከሆነ በተመሳሳይ ጅብ ሊሆን ይችላል። የጅብ ስጋ ስንበላ የምናይ ከሆነ ይህ በድግምት እንደተጠቃ ሊያመለክት ይችላል። በሁለተኝነት የምናየው ደግሞ አንድ ሰው በህልሙ ከከፍተኛ ቦታ ሲወርቅ የሚያይ ከሆነ፣ ከተራራ ላይ ከፎቅ ላይ ራሱን ሲወርቅ የሚያይ ከሆነ፣ እንዲሁም ደግሞ ደንግጡ ባኑ ራሱን መረበሽ አይነት ስሜት ከተሰማው ይህም የድግምት ምልክት ሊሆን ይችላል። በሶስተኝነት የምናየው ደግሞ አንድ ሰው ራሱን በቀብር ቦታ ላይ የሚያገኘው ከሆነ እንዲሁም ደግሞ ደም ላይ ጨለማ ቦታ ላይ ቆሻሻ የሆነ ነገር ላይ ራሱን በተደጋጋሚ በህልሙ የሚያገኝ ከሆነ ይህ የድግምት ምልክት ሊሆን ይችላል። እነዚህን የጠቀስኩላችሁን ህልሞች በተደጋጋሚ የምናይ ከሆነ አንድ ጊዜ ወይም ደግሞ ሁለት ጊዜ ሳይሆን በተደጋጋሚ እየመጡ የሚያስቸግሩን ከሆነ ይህ በጅን በድግምት እንደተጠቃ ሊያመለክት ይችላል። በአራተኝነት አንድ ሰው ያለምንም የጤና እክል በተደጋጋሚ ራሱን የሚታመም ከሆነ በተለይ ደግሞ ከአሱር ሰላት በኋላ የተለያዩ ሆስፒታል ሄዶ ሲቲ ስካን ተደርጎ ተመርምሮ ነገር ግን ዶክተሮች ምንም አይነት በሽታ እንደሌለበት ነግረውት ነገር ግን በተደጋጋሚ የሚታመም ከሆነ ራሱንም ሊሆን ይችላል ሌላም በሽታ ሊሆን ይችላል ጀርባችን አካባቢ ላይ ደግሞ የመጫን ሸክም አይነት ነገር ምልክት ካለ ይህ በተደጋጋሚ የሚያጋጥመን ከሆነ የድግምት ምልክት ነው። በአጭሩ ምንም አይነት በሽታ ሳይኖርብን በተደጋጋሚ እየታመምን ሆስፒታልም ሄደን መፍትሄ የማናገኝ ከሆነ ይህ በድግምትና በሲህር እንደተጠቃን ያመለክታል። በአምስተኛነት የምናየውና ዋናው ነገር አንድ ሰው የሆነ ስራ እየሰራ ወይም ደግሞ የሆነ ገቢ ኑሮት ነገር ግን ገንዘቡ ላይ ምንም አይነት በረካ ከሌለው በተደጋጋሚ የሆነ ስራ እየሰራ ነገር ግን ገንዘቡ የት እንደገባ የማያውቀው ከሆነ ይህም ደግሞ በገንዘብ ላይ የተደረገ ሲህር ሊሆን ይችላል። እንዲሁም ደግሞ የትዳር መፍረስ ለምሳሌ የሆነ ሰው ጋር እየተስማሙ ያለምንም በቂ ምክንያት ሰዎች የሚርቁት ከሆነ ይህ ደግሞ በትዳር በኩል የተደረገ የድግምት አይነት ሊሆን ይችላል። ነገር ግን እነዚህን ነገሮች አንዴ ወይ ደግሞ ሁለት ጊዜ ሶስት ጊዜ ሳይሆን በተደጋጋሚ ትዳር የሚፈርስብን ከሆነ እንዲሁም ደግሞ ገንዘብ እየሰራን እየለፋን የተለያዩ ገቢዎችን እያገኘን ገንዘባችን ምንም አይነት በረካ ከሌለው ግን የድግምት ምልክት እንደሆነ አውቀን ትክክለኛ የሆነ ሸሪዓዊ ሩእያ ማድረግ አለብን። በስድስተኛነት ደግሞ በቤተሰብ እንዲሁም ደግሞ በጥንዶች መካከል ከፍተኛ የሆነ አለመግባባት፣ አንድ ሰው ተራርቆ እያለ መነፋፈቅ ነገር ግን ሲቀራረቡ መናናቅ፣ መጣላት፣ መጥፎ ነገር መነጋገር፣ በተለይ ደግሞ በባልና በሚስት መካከል ተራርቆ እያለ መነፋፈቅ እያለ ነገር ግን ሲገናኙ አንዳንዱን መናቅ እንዲሁም ደግሞ መጥፎ ነገር መነጋገር ይህም የድግምት ምልክት ሊሆን ይችላል። እንዲሁም ደግሞ በሰባተኝነት ከፍተኛ የሆነ የመርሳት ችግር፣ አንድ ሰው የሆነ ነገር አርጌዋለሁ አላረኩትም እስከሚል ድረስ ከፍተኛ የሆነ መርሳት፣ የሆነ ያስቀመጠውን ዕቃ የት እንዳስቀመጠ ከፍተኛ የሆነ ከዚህ በፊት አይታችሁት የማታውቁት መርሳት ሲያጋጥማችሁ ይህም ደግሞ የድግምት ምልክት ሊሆን ይችላል። በስምንተኝነት አንድ ሰው የቁርአን ድምጽ ሲሰማ ከፍተኛ የሆነ መጨነቅ፣ መረበሽ እንዲሁም ደግሞ አዛን ሲደረግም እንዲሁ በተመሳሳይ ከፍተኛ የሆነ ጭንቀትና መረበሽ የሚያጋጥመን ከሆነ ይህ የድግምት ምልክት ነው። በድግምት እንደተጠቃን ያመለክታል። እንዲሁም ደግሞ በባህሪያችን ላይ የሚታዩ ዋና ዋና ምልክቶች አንድ ሰው በድግምት ወይም በሲህር ከተጠቃ እነዚህ ነገሮች በተደጋጋሚ ያያል። ብቻውን መሆን መፈለግ፣ ቤተሰብ ጋር አለመቀመጥ፣ አንድ ሰው በጨለማ ቦታ ራሱን ብቻውን ሆኖ ማግኘት ይፈልጋል። እንዲሁም ደግሞ ያለምንም በቂ ሐዘን ዝም ብሎ ማዘን፣ መበሳጨት፣ ማልቀስ፣ ተስፋ መቁረጥ፣ ማማረር እነዚህ በተደጋጋሚ የሚታዩ ከሆነ የድግምት ምልክቶች ናቸው። እንዲሁም ደግሞ ድንገታዊ የሆነ የባህሪ ለውጥ፣ አንድ ሰው ምንም ሳይሆን ዝም ብሎ የሚጮህ ከሆነ፣ የሚናደድ ከሆነ፣ የሚበሳጭ ከሆነ በተለይ ደግሞ በቤተሰብ ላይ ያለምንም በቂ ምክንያት የምንጮህና የምንናደድ ከሆነ ይህ በድግምት እንደተጠቃን ሊያመለክት ይችላል። እነዚህ አጠቃላይ ዋና ዋና የድግምት ምልክቶች ናቸው። እነዚህ ምልክቶች ራሳችን ላይ የምናይ ከሆነ መድኃኒቱ የት ነው? አንድ ሰው ድግምት ከተደረገበትና በሲህር ከተጠቃ ድግምትን በድግምት ማፍረስ ወይም ደግሞ አልሆነ ቦታ መሄድ እጅግ ከባድ የሆነ ሽርክ ነው። ይህን ማድረግ በእስልምና ፈጽሞ የተከለከለና ሙሉ ለሙሉ ከእስልምና የሚያስወጣ ከባድ የሆነ ሽርክ ነው። ብቸኛው ፈዋሻችን ጌታችን አላሁ ሱብሃነሁ ወተዓላ ብቻ ነው። ለነዚህ መጥፎ የሆኑ ድግምትና ሲህሮች ሰበብ ያደረገልን አላሁ ሱብሃነሁ ወተዓላ መድኃኒት ያደረገልን
ቁርአንን የሱን ቃል ብቻ ነው። ስለዚህ በእነዚህ ድግምቶች የተጠቃ ሰው ትክክለኛ ሸሪዓዊ የሆነ ሩቃ ማድረግ አለበት። ከቻላችሁ ራሳችሁ ላይ ሩቃ ማድረግ ትችላላችሁ። የቁርአን ስብስቦችን በቴሌግራም አስቀምጥላችኋለሁ። ካልቻላችሁ ደግሞ ሩቃ የሚያደርጉ ኡስታዞችና ሸሆች ጋር በመሄድ ትክክለኛ ሸሪዓዊ የሆነ ሩቃ ማድረግ ትችላላችሁ። በጌታችን አላሁ ሱብሃነሁ ወተዓላ ፈቃድ ትክክለኛ የሆነ ፈውስን ታገኛላችሁ። አሁን ደግሞ በድግምት እንዳንጠቃ የምንጠበቅባቸው መንገዶች አሉ። የመጀመሪያው በጌታችን አላሁ ሱብሃነሁ ወተዓላ መመካት። አላሁ ሱብሃነሁ ወተዓላ ከሁሉም ነገር ይጠብቀናል። በሁለተኝነት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉ ሱረቱል በቀራን መቅራት። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሱረቱል በቀራን የሚቀራ ሰው በረከትን ያገኛል፣ የተዋት ደግሞ ከስሯል ብለዋል። ሱረቱል በቀራን ከቻላችሁ ቅሩ፣ ካልቻላችሁ ደግሞ አዳምጡ። ሱረቱል በቀራን የሚቀራበት ቤት ሰይጣን መቆየት አይችልም። በሁለተኝነት ደግሞ ትክክለኛ የነብዩ ሰለላሁ ዐለይሂ ወሰለም የጧትና የማታ አዝካሮችን ማለት ዚክርን ማብዛት። ዚክርን የሚያበዛ ሰው ከድግምት እየተጠበቀ ነው። ትክክለኛ የሆኑ የድግምት ጋሻዎች ናቸው። በሶስተኝነት ሶስቱ ስራዎችን አዘውትሮ መቅራት፣ ሱረቱል ኢኽላስ፣ ሱረቱል ናስ፣ ሱረቱል ፈለቅ። እነዚህም በተደጋጋሚ የሚቀራ ሰው ከደጋሚዎች እየተጠበቀ ነው። በአራተኝነት አንድ ሰው ከመተኛቱ በፊት አያተል ኩርሲን መቅራት። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አንድ ሰው ከመተኛቱ በፊት አያተል ኩርሲን ከቀራ አላሁ ሱብሃነሁ ወተዓላ ከሱ ዘንድ የሆነ መላእክትን ጠባቂ ያደርግለታል ብለዋል። እስከሚነጋ ድረስም ሰይጣን ሊቀርበው አይችልም። እነዚህ ነገሮች በህይወታችን በተደጋጋሚ ካረግን በአላሁ ሱብሃነሁ ወተዓላ ፈቃድ ከድግምት መከላከያ ጋሻ ናቸው። እንዴት ራሳችን ላይ ትክክለኛ የሆነ ሸሪዓዊ ሩእያ እንደምናደርግ እንዲሁም ደግሞ መጠበቂያዎችን በዝርዝር ቴሌግራም ቻናል ላይ ያስቀምጥላችኋለሁ። አላሁ ሱብሃነሁ ወተዓላ ከመጥፎ ነገር ሁሉ ይጠብቀን፣ ከደጋሚ ከሸረኛ ሁሉ ይጠብቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።